በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወላሂ ቅድም ተዘጋጅቶ ሌላ ሰው ገባበት በመካከል መከለማ እንግዲህ ያ መከለማ ያ መከለማ ነው። አሁንም ያው መከለማ ሽሮቹ ያላ ያሩሶቹ ያላ ያ ሰላም ያ ሰላም ያ ሰላም ያ ሰላም አይሾ ሜቴና ሜቴ በወርልቅ ባመሽ ለቃቂ በልብስ አከበርሽን ከቤቴ ለቃቂ ብሏል። ሙሽራውና ሙሽሪት መብሩክ ብለናል። አልፍ 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 መብሩክ። እንግዲህ ጋብቻችሁን ይኸዋና ያዴን ያርክላችሁ እያልን እንኖራለን። አይ የተጃጃለ ከመጃጃልም አልፋችሁ ተጃጅላችሁ ጨረሳችሁ። እናንተ ደግሞ ኮሜንታተሮች የምትሳደቡት አፍሽን እያንዳንድሽ ልጅ እኔ ትክክለኛው ነው የተናገርኩት እያንዳንድሽ ማለት ነው። አባትና እናቷ አቧራ እፍ ብላ ወጥፍ እያሉ እየተኙ እዚህ ቪላ ቤት ተከራይታ ኖረሽ ብዬ ብል ገብተሽ እያንዳንድሽ ስድብ አትጣፊ። አንቺም አባትና እናት እዛው ቦታ ላይ ናቸው መሰለኝ ያሉት እንግዲህ እያንዳንድሽ ማለት ነው። ገባሽ? በምናምን አልቀናመን የአገሬ ልጅ ናት የወንዜ ልጅ ናት። እንዲያውም እንዲበረታ ጃዝ ብዬ ነው ለማበረታት የምፈልገው። ገባሽ? አሁን ለእሷን እያመሰገንኩኝ ምናት ያልኩ ነበር የሰራሁት፣ ግን ያስጠላችኝ ምኗ ላይ እንደሆነ ልንገርሽ። ሄዲያ አገር ላይ ቤተሰቦቿ ጋር ያን ያህል ለማታውቃቸው ሰዎች ሙክት በማስጣሏ ነግርሻለሁ። እሺ ያን ያህል ሙክት በማስጣሏ እኔ ያ ሙክት የተገዛው ስንት ሺህ ብር እንደሆነ በሀገራችን ስለማውቀው ነው። ገባሽ? ለአባትና ለእናቷ ጥቅም ያለው ነገር ብትሰጥ ብታረግ ያምረባታል እንጂ ይሄ እፍ የምታደርጉት ቄጣችሁን የምታሾቀሾቁት እያንዳንዳችሁ ወላሂ ለእሷ ምርባና የሆናትም ጥቃማትም የሆናትም እናንተም አረግርጋችሁ ወለ አውርታችሁ ትቀራላችሁ እንጂ የእሷን ጥቅምና ሀጃ ያለው ነገር አናግራችሁ ነግራችሁ ተጠንቀቁ እና ኑሩ። ገባሽ? እያንዳንድሽ ማለት ነው። እሷ ገንዘቧን እዛ ላይ እስቲ ሂዳያም ቤት ተከራየች። ማንም መጥቶ ሊድ የለቅበት ላይ ኢንሻአላህ የኔ ቤተሰቦች እዛ ቆርቁዞ ይቀመጣሉ። ገባሽ? የማንም ጎረምሳ እያየ ቦታ እየመጣ ሄድ የለቅበታል። አባትና እናቷ እዛ ሄደው ተቀምጠዋል። ቢሀቢበቲ ወድል ሀዴኪ እንደው እስቲ እንትና ነው ያዋት እናትና አባቴ ነው የመጀመሪያ ቲክቶክ ላይ ጊፍት በተሰጠሁት ለአባትና ለእናቴ ቤት ነው የገዛሁት ነው ያለችው ጃኒ ማለት ነው። ጉብዝና ነው አየሽ። እያንዳንድሽ እንግሊሽ እየለቃቀምሽ ታወሪያለሽ። እያንዳንድሽ ተቃቃሚዎች ለኔ ጻፊ ነኝ። ምንም አይደንቀኝም፣ አያመኝም፣ አይከብደኝም፣ አያቅረኝም። ግን እያንዳንድሽ ያመሻል። አንቺ እያንዳንድሽ እያመመሽ ትኖሪያለሽ። ትክክለኛውን ነው የምናገረው። የሀገሬ ልጅ ናት። ብታርግ ደስ ነው የሚገባሽ። ተሰው በልጣ ባያት ደስ ይለኛል። የአካባቢ ልጅ ናት። ተካነ ሰላምን ብታስጠራ ደስ ይለኛል። ገብተሽ ግን ይሄን ማለትሽ ወቂ መጀመሪያ ለእናት ለአባት ነው ማድረግ። ይሄንን ቤት መፍሩድ ያለባት ለአባትና ለእናቷ ነው። ሙ ለራሷ እሺ፣ ሙ ለራሷ ያምሽም ይመምሽም ይኸው ነግርሻለሁ፣ እያሸሁ ነግርሻለሁ። እያንዳንድሽ አባትና እናቷ እዚህ ቤት መቀመጥ አለባቸው። ሙ የማንም ጎረምሳ ገብቶ መዛለያ እናንተ ይሄን ለማለት አንደኛ ደረጃ ነው። ገባሽ? እያንዳንድሽ ማለት ነው። እኔ ለእሷ ጥቅምና ጥቅም ነው የተናገርኩት። ለሌላ ነገር ለምንም አይደለም። ገንዘቧ እንዳይባከን ገንዘቧ እንዳያባክኑባት አሁን ታፍታፎ ብላ ኢትዮጵያ ሰው ብሯን አርጎ ለማራገፍ ስለፈለጉ ነው። ገባሽ? ይሄ ሁሉ ተአባቸው ማለት ነው። እና
እያንዳንድሽ እዛ ሆነሽ ኮመንት እና ወገኖቼ ይሄን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ። አያችሁ የሰው ልጅ በዚህ አይነት ነው የመኖር የሚችለው እላችኋለሁ። አውሮፕላን ትሄዳል ባየር የሚወዷትን ልጅ ባይን ነው መዘየር ብሏል። ይኸው እንግዲህ አሁን አውሮፕላኑ ፊው ፊው እያለ ነው። ኑ ገባ ገባ በሉና ረክቡና ሂዱ በበላይ ሽው እያለ ነው። ኑ ነግቡ ማለት ነው። እና ይሄን ይመስላል ወገኖች። ዛሬ የመጣሁበት አንድና አንድ አጀንዳ እኔ ተሰድቤ በኮመንት ላይ ስላየሁት ነው። እና የተሰደቡትን ስድብ ምን አገባሽ ምናምን የሰው ልጅ ክፉ ነገር ሲሰራ መምከር፣ ክፉ ነገር ሲሰራ መውቀስ ያለ ነው። እና በዚህ አይነት ነው መኖር ያለብን እላችኋለሁ። ደግ በሰራይ ሰዓት ደግ ነገር ሰርታለች ብዬ ተናግሬያለሁ። ክፉ በሰራይ ሰዓት ደግሞ ክፉ ሰርታለች ብዬ እናገራለሁ። ያለ ነው። ለእናንተም አይድነቃችሁ ማለት ነው። እያንዳንድሽ ደነቀሽ ሰደብሽኝ እኔን ምንም አይሞቀኝም አይመርደኝም። ግን መጀመሪያ ለእናት ለአባቷ የምታዘጋጀው ነገሮች አሉ። ገንዘቧን ለማንም ጎረምሳ የምታራቁተው በዚህ አይነት ነው መኖር ያለባት እላችኋለሁ። እና የኔ እህትዬ እኔም ባትሳደቢ ምንም ችግር የለብሽም። የተናገርኩት ትክክለኛውን ነው። የሰው ልጅ በአግባብ ሲናገር ሮጣችሁ ለስድብ አትብቁ። እሺ? አዎ፣ ለዛ ለሰው ያዘናችሁ መስላችሁ ትወርቅ እያያችሁ ግን ቀጥ ለማድረግ አትሮጡም። እና በጣም ባለየ ናችሁ። እኔን ከምትሰደብ ይልቅ አሀ ይቺ ልጅ ይሄንን ነገር እንዴት አስታወሰችው? በምን ምክንያት ነው ይሄ ነገር የሆነው? ያኔ ሽዲድ በሽዲድ ነፍስያሽን በቅንነት ታስቢና ትነግሪያን ነበረ። ግን አንቺ የእስዲና አነጋገር ነው የተናገርሽው ማለት ነው የኔ ወርቅ። እሺ? እና ስለዚህ ለእኔ የሚጻፍሽው በዚህ አይነት ከሆነ ማለሽ ማምዬ እኔ ሀቅ ነው ተናግሬ ለማንኛውም ሰው ግልጥ መኖር የሚፈልገው ገባሽ? ለአንቺ ብዬ አይደለም ማንም ብዬ አይደለም። ለዛ ለሰው ትል ሀቅን ተንተርሼ ነግሬው አረፈበት አርፋለሁ። እኔ ምን አገባኝ ይመስላታል? አረ ለካ ይሄ ነገር ለእኔ እየጎዳኝ ነው ብላ ታስብበታለች። አይ አልገባትም። እኔ ምን አገባኝ? ገባሽ? በዛ አይነት አስተዋይ ነኝ እኔ። ያገት አንቺ እኔ ቀርባታለሁ። ሀገሯ ልጅ ነኝ። አንድ አካባቢ ልጆች ነን። የሀገሬ ልጅ ናት። ግን ለአንቺ ብላኝልሽ ይሄን አይነት ለእኔ የጻፍሽው ገደል ትትገባ እያያችኋት ጃዝ እኛለንሽ እሷም እያረገችላችሁ ነው። ይሄ በእንትን ላይ በቲክቶክ ላይ ግፍት ሰጠንሽ ብላችሁ የምትዋሿት እሷ ታላረገችላችሁ ደግሞ እናንተ ልታረጉላት አትችሉም፣ አውቃለሁ። ስለዚህ እኔ የትዬ ታያት ስራውን ትስራ አትስራ አልልም። ግን ገንዘቧ ላይ ተንጣቀቅ። ቤተሰቦቿ አመር ላይ እየተኙ ጭቃ ላይ እየተኙ እሷ በገንዘብ ላይ እንደዚህ እንድታረቅ አልፈልግም። እመክራታለሁ። ማንኛውንም ሰው ነው እኔ ምክር የምሰጠው። ከዛ የአረብ ሀገር ሴት ይቺ አበደች፣ ይቺ የጀነነች፣ ይቺ ምን ያለች ትሏታላችሁ። አልጀነነችም፣ አላበደችም። ፈህንቲ ወለላ የዚህን ያህል ነው እኔ ምክር የምሰጠው። የኔ እህትዬ ተጠንቀቂ። ሆነም ቀረም አረረም መረረም እነግርሻለሁ፣ እያንዳንድሽ ማለት ነው። አረረም መረረም እናገራለሁ እኔ የቀኝም የግራም የምን የሚሰርም እነግርሻለሁ። ሁሉንም ነገር እነግርሻለሁ። እንዲህ እቅፍ ድግፍ አድርጊ። አሽንኪ ደማለሽ በኋላ አንድን ነገር ገንዘብ አጣሁን እርዱኝ ወለ እንደዚህ ተቸግሬ ነው ብትላችሁ ይችልሽ የዛን ጊዜ እንደዚህ ያደረግሽው ነሽ፣ እንዲህ የሰራሽበት ነሽ፣ እንዲህ የዘለልሽበት ነሽ፣ እንዲህ ያረግሽበት ነሽ እያላችሁ ለስድብ ነው። ግን እኔ ነግራታለሁ፣ ትክክለኛው መስፈርት ነግራታለሁ። እየመረረሽ ዋጭው። ገባሽ? አንቺ ኮመንት የጠፍሽልኝ ማለት ነው።
እንድትጎዳ አልፈልግም። የሰው ልጅ ደግሞ ተሰዶ ኑሮ ቲያጣ በጣም ያማዋል። ገባሽ? ለዛ ነው እኔ ምክር ማቀበላት። ሙች እንዳንቺ እኔ ዝም ብዬ አርጊው ደግ አረግሹ ደግ ሰራሹ ብዬ ማወራ ሰው አይደለሁ። እሺ ማማዬ ይቅርታሽን ኮስተር ብዬ እኔ እነግርሻለሁ፣ ቁምጥጥ ብዬ። አዎ በዛ አይነት ነው ትናገርም። እኔ ለነጋይሌ ትዕግስቴን ጨርሼ ትዕግስቴን ይዤ ነው የምነግርሽ። ሁልሽ ጭርስ አርጌ ማለት ነው። ለምን ይቺ ልጅ ትትወርቅ እያያችኋት ቀጥ አታረጓትም? ነገ ጧት አንድ ችግር ሲደርስባት አሀ ገንዘብሽን ባሽው፣ ገንዘብሽን እንዲበረሽው፣ ገንዘብሽን እንደዚህ የዛን ጊዜ ቪላ ቤት ተከራይተሽበት ተጫውተሽበት እንዲህ አድርገሽ ያሽ ትትቦጭቂያ ትገኛለሽ። እያንዳንድሽ ተመቧጭቋት ደግሞ ትዕግስት አብጁ። ነገሯትህን ጊዜ መከሯት። አዋቂ ዘመድ ጓደኛ እንሆናለን ያላችሁ ሰው በዚህ አይነት ምክር ታረማምዱላታላችሁ። እሺ አዋጋ የሩኪዳ ግን የእናንተን ጓደኝነት ወላ የእናንተን አንድ ነገርነት ቀቅለሽ ቢዩ እሺ ቀቅለሽ አመስዩ። ሀቅ ነው የምናገርሽ እኔ ማለት ነው። ለምን ዋሽቼ አድራለሁ? ለምን ዋሽቼ ላንቺ ብዬ እንደዚህ ደጅ ጠናለሁ? አልጠናም። ማነሽና አንቺን ደጅ ጠናሻለሁ? የኔ ውድ ሀቅን ነው ተናግሮ ማለት። አንድን ሰው ደግሞ ታይወርቅ ተቆጡት፣ ተወደቀ በኋላ ብትቆጡት ምን የወደቀ እንጨት ምሳር ይበዛበታል ማለት ነው። ይህን ያክል ነው። ገባሽ? አሁን ጃዝ ትሉና በኋላ አንድ ችግር ሲገጥማት ይችል ይህ እንደዚህ ሁኜ ነበር እስቲ ተራዱ ትትላችሁ። ኧረ የዛን ጊዜ እንዲህ አደረግሽው፣ ኧረ የዛን ጊዜ እንዲሰርተሽው፣ ኧረ የዛን ጊዜ እንዲሆኑ፣ ኧረ እንደዚህ አድርገሽው። ይሄን ትትቦጭቋት ትገኛላችሁ ሁላችሁ። ተመቦጭቋት አሁኑ ንገሯት፣ መከሯት። አየሽ ምክር የሚስጥር ወፍጮ ብሏል የሀገሬ ሰው። አየሽ እኔ ማር ይጣፍጣል፣ ምክር ይጣፍጣል። እና ስለዚህ በዚህ አይነት ብትመክሯት እኔ ወላሂ በጣም ነው የምደሰትላችሁ። ይቺ ልጅ አታውቅም፣ ልጅ ናት። እንደፈለገ የገንዘቧን ማባጨት ነው እንጂ አሁን ምን ችግር እንዳለው ወደፊት ምን እንደሚገጥማት ልታውቀው አልቻለችም። ከሆነ በኋላ ግን እሪ ምንም አይጠቅማት። ታይሆን ነው ምክር መስጠት ማለት ነው። ገባሽ? ውስጥሽን ቆልፈሽ ለዚህ ለይሄ ነው ብትያት ደስ አይለኝም። እኔ ለራሴ ማለት ነው ደስ አይለኝም። የግባሽ ቀይን ቃጭን ቅጩን ብሏል። እና ይመስላል ወገኖች፣ ላይክ ሼር ሰብስክራይብ እያደረጋችሁ ገባ በሉ። እንግዲህ ለማንኛውም ይሄ ነው ዛሬ የመጣሁበት አንደኝነት ደረጃ ይሄ ነው። ኢንሻአላህ ላይክ በጥራይ እያደረጋችሁ ገባ በሉ። ለአላህ ብላችሁ አፍ ብዬ ኢላሁ ለአላህ ብዬ አፍ በሉ። ለአላህ ብላችሁ አፍ በሉ ብያችኋለሁ። ይቅር ብያለሁ። ዛሬ በዚህ አይነት ነው እንግዲህ ፈታ ዘና ላረጋችሁ እህታችሁ የመጣሁት ይሄ ነው ያለ። ሸር እያደረጋችሁ ገባ በሉ። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፍ ብሉ። አፍ ብያለሁ። ግን ሸርና ላይክ እንዲያትለያችሁ የኔ ምርጦች፣ የኔ አሰሎች፣ ስኳር ዘያዳዎች ይሄ ነው ያለኝ ዛሬ አንድና አንድ በዚህ አይነት ነው እንወዳችሁ ወዲዲዲዲዲዲ ማረጋችሁ እላችኋለሁ። በእኔ ላይ እንግዲህ ያው ጊዜና ሰዓታችንን እያቀመስን መስለኝ አሰላሙ አለይኩም እያልኩኝ እየተሰነባበኳችሁ እሄዳለሁ ማለት ነው። እሺ ማሮች፣ እና በዛሬው ዕለት ይሄ ነው ያለኝ ጨዋታዬ በዚህ ነው። ለሁሉም ነገር አንድ ነገር ግን አውቃችሁ ተችታችሁ ትትናገሩ ያምርባችኋል እላለሁ።
እህቶቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ላለ ቢወዳቸው ላላ ብላችሁ አፍ በሉ ማፍ ብያለሁ። ይህንም ያለኝ ብሏል ያገሬ ሰው። ሸሯን፣ ላይኳን፣ ሰብስክራይቧን አፍ በሉኝ አፍ ብያለሁ። በእኔ ላይ ያው በባይ ባይ እንለያያለን እላችኋለሁ። ሸር 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 እያደረጋችሁት አመሰግናለሁ። በእኔ ላይ አሰላም አለይኩም ወረሕመቱላሂ ወበረካቱ እላለሁ። እህት ሰላም በጤና ለእርዳ